ግጥም ለመጻፍ የተለየ ተሰጥኦ አንድ ነገር ይፈልጋል። እንባ ይፈልጋል፣ ጣር ይፈልጋል፣ ህመም ይፈልጋል። ከታመመው ጋር አብረህ የምትታመም ከሆነ፣ ከሚያለቅሰው ጋር አብረህ የምታረግድ ከሆነ፣ ከሚደሰተው ጋር አብረህ የምትደሰት ከሆነ፣ ህብረተሰቡን ህዝቡን በትክክል የምታውቀው ከሆነ ጥሩ ጸሐፊ ይወጣል ብዬ አስባለሁ። ስለዚህ ልዩ ተሰጥኦ ይፈልጋል። ልዩ ተሰጥኦ እንግዲህ ያው ማልቀስ ነው። ቡቡ መሆን አለብህ፣ አዛኝ መሆን አለብህ፣ ሩህሩህ መሆን አለብህ። የዘፈን ግጥሞች እንደው ከሌላ የግጥም ዘርፎች በምንድን ነው የሚለዩት? እነሱ ሌላ ህመም አለባቸው። ምን መሰለህ፣ ዘፈኑ በሚሰራበት ሰዓት ዜማው ይዞት የሚመጣው ልሳን ነውና ልሳኑ ጠርቶት የሚመጣው ቃል አለ ከወደ ኋላ። ስለዚህ ያንን የማዳመጥ አቅም ነው የሚያስፈልገህ። ልሳኑን መተርጎም አለብህ። ለምሳሌ ወፍዬ የሚለውን ያበበ ተካን ዘፈን አሃ በቅሎዬ አሃ በቅሎዬ ብታረገው ወፏ ድምፅ አይመጣም እና ይርቃል፣ በጣም ያልፋል። ስለዚህ ግጥሙን በምጽፍበት ሰዓት አንደኛ ዜማውን መተርጎም አለብህ። ሁለተኛ ደግሞ ለሙዚቀኞቹ ክፍተት የሚሰጥ ነገር፣ ለሙዚቃ ስራ የሚረዳቸው ነገር፣ ለኢምፕሮቫይዜሽን የሚያገለግል ነገር ከዛ ለዛ ደግሞ ያስፈልጋል። ስለዚህ ይለያል። ጭራ ጭራ የምታድረው ጭራ ልቅማ የምታድረው ጭራ ጭራ የምታድረው ጭራ ልቅማ የምታድረው አስናቀችኝ ቀድማይ ጎጆ ወጣ ጎጆ አስተማረችኝ ጎጆ ቤት ጎጆ እኔም ወፍዬ አስቀናችኝ። ሙሉጌታ ተስፋዬ በአበበ ተካ የተዜመችውን ወፊቱ የተሰኘችውን የራሱ ድንቅ ብዕር ያረፈባትንና ከስራዎቼ ሁሉ አብልጬ ወዳታለሁ የሚላትን ዜማ መቃብሬ ውስጥ ሆኜ ሰማታለሁ ይላት ነበር። ወፍዬ ከሁለት ልጆች ቀጥላ ሶስተኛ ልጄ ናት የሚለው አያሙሌ ማንም አማርኛ ተናጋሪ ፍጡር በህይወት ዘመኑ ወፍዬን ቢያንስ አንድ ጊዜ ሊሰማ ግድ አለበት ይላል። እውነትም ግድ እንዳለብን ማሳያ የሆኑ ድንቅ ሐሳቦችን የተሸከመች ሙዚቃ ናት። ክቡራን አድማጮች፣ ዛሬ በክፍል 3 በታላቁ ባለቅኔ ሙሉጌታ ተስፋዬ ዙሪያ የምናደርገውን ቅኝት ስንቀጥል ዮናስ ታምሩ ስለ ሙሉጌታ ተስፋዬን ማለዳለን በሚል ርዕስ በአዲስ አድማስ ጋዜጣ ላይ ያሰፈረውን መጣጥፍ መጠነኛ ማሻሻያ አድርገን ለማቅረብ ወደድን። ቻናሉን ላይክ እና ሰብስክራይብ እንዲሁም የደውል ምልክቱን መጫንዎን አይዘንጉ። ወፍዬን በወፍ በረር አያሙሌ በዚህ ስራ በህይወት ተክለ ሰውነት ላይ ያለን የፍትህ መጓደል በስንኞቹ መነጽር አሳይቷል። ስለ ህይወቱ ጣውረድና እንግልት ተርኳል። ተመስገን ብሎ ስለማደርና ሰማያዊ ህይወትን ስለመሻትም አትቷል። እንዲሁም የስጋና የመንፈስ መተሳሰርን በምናቡ አመላክቷል። ቀኔና ሰውኛ ዘይቤን ከዜማ ጋር አብኩቶ በለሆሳስ አብልቶናል። ታማ ትንፋሽ አጥሯት ደክማ ስታጣጥር ማን ያቃናት ይሆን ውለታ ሳይቆጥር። ታማ ትንፋሽ አጥሯት ደክማ ስታጣጥር ማን ያቃናት ይሆን ውለታ ሳይቆጥር። ማን ያቃናት ይሆን ውለታ ሳይቆጥር። ወልዶ ማሳደጎን ብዙ ሰው ቢያውቅበት ያፉን ማን ይሰጣል የእጁ ሲርቅበት። እዚህ ግጥም ውስጥ ከስሜት ይልቅ ጥበብ ቅልብጭ ብሎ ይነበባል። ግጥሙ ሰውኛ ባህሪን ለወፍ ያከናነበ መልካም የምሰላ ስልት ሲሆን የሰውን መከራ በሰው ስልት ቢቀርብ ለሚዛን ይቀል ስለነበር ወፍን መስሎ ቀርቧል። የሙሉጌታ ስብራትን ልንጠግን አልታደልንምና እንዳንደነግጥ በወፍ በኩል ገለጸው። ሰቀቀን ውስጥ ሆኖ መሳቀቃችንን ቀነሰው። በጭንቀት ውስጥ ሆኖ ለኛ ተጨነቀ። በዚህ የዘፈን ግጥም ውስጥ ቀጥተኛ ተጠሪዋ ወፍ ናት። እናትነቷ አንጀት የሚበላ ወፍ፣ ደግነትና ርህራሄን ያቀፈች ወፍ። በዚህ ግጥም ውስጥ እጅጉን የሚደንቅ ሌላ ስንኝ አለ። ወልዶ ማሳደጉን ሁሉም ሰው ቢያውቅበት
ያፉን ማን ይሰጣል የእጁ ሲርቅበት ይለናል። ወልዶ ማሳደጉን ብዙ ሰው ቢያውቅበት ያፉን ማን ይሰጣል የእጁ ሲርቅበት ያፉን ማን ይሰጣል የእጁ ሲርቅበት። ይህ ስንኝ ደግሞ የአንዲት ምስኪን ኢትዮጵያዊት እናት ሀቅ ትርክትና ቁስል ያንጸባርቃል። ባለቅኔው እያለ በዜማው የሚያስታምመው የራሱንና የእኛን እናቶች ልፋት እንዲሁም የሚመለስላቸውን ውለታ ነው። ሩሩና ደጓ የወፍ እናት ለልጆቿ የሚያስፈልጋቸውን ሰጥታ የራሷን ድርሻ ባፏ ስታከፋፍል ይታያል። በወፍ ቋንቋ ገለጸው እንጂ ይህ ታሪክ የሁሉም ምስኪን ኢትዮጵያዊ እናት ነው። በሌላ ስንኝ ደግሞ ገመና ከታቹ የሳር ቤት ያማረሽ ሚስጥረ መለኮት ማን ነው ያስተማረሽ? ከአፈር ክዳን ጎጆ መሬቱን ፈልፍሎ ከሰማይ ቤት ጣሽ ማን በሰጠኝ ከፍሎ። ገመና ከታቹ የሳር ቤት ያማረሽ ሚስጥረ መለኮት ማን ነው ያስተማረሽ? ሚስጥረ መለኮት ማን ነው ያስተማረሽ? ከአፈር ክዳን ጎጆ መሬቱን ፈልፍሎ ከሰማይ ቤት ጣሽ ማን በሰጠኝ ከፍሎ ከሰማይ ቤት ጣሽ ማን በሰጠኝ ከፍሎ። በዚህ ስንኝ አያሙሌ በጣም የሚወዳትን ቅድስት ድንግል ማርያምን ፍቅሯን የገለጸበት ሐሳብ ይመስላል። ራሱ ሙሉጌታ ተስፋዬ በጊዜው ከፈርጥ መጽሔት ጋር በነበረው ቃለ ምልልስ ወፍዬ ማለት እኔና ወላዲት አምላክ፣ እኔና እናቴ፣ እኔና ብዕሬ ማለት ነው ማለቱ ይታወሳል። ከላይ ያሉት ስንኞች እሱ እንደገለጸው የወላዲት አምላክ ቅድስት ድንግል ማርያምን አወላለድና ነገረ ሥራ የሚያትቱ ይመስላሉ። ሚስጥረ መለኮትን ተረድታ በማይገባ ስፍራ መወለዷን እንዲሁም ተራኪው ደግሞ የተነፈገውን ሰው ሰራሽ ጎጆ በመለኮት ኃይል ታግዞ ያሸንፍ ዘንድ ከሰማይ ቤት ጣሽ ማን በሰጠኝ ከፍሎ እያለ ይማጸናል። ውበት ሁነኛ ምንጯ ተፈጥሮ ነውና ንጽህናን ከተፈጥሮ ይፈልጋል። አእምሮ ተፈጥሮን ሲመለከት እየተሞረደ እንደሚሄድ ያለ ጥርጥር ግጥሙ ያስረዳል። ባለቅኔው ተፈጥሮን ስለመረመረና ለህይወት ትርጉም መስጠት ስለቻለ ሰውኛ ጠባይ ያላትን ወፍ በሰውኛ ዘይቤ አስተዋወቀን። ከዘፈን ግጥም ወተን ወደ ባለቅኔው ምህላ የተሰኘው የግጥም መድብል ስናመራ ሙሉጌታ ሲሻው ውበትን እያደነቀ ሲሻው ደግሞ መዓት ይጠራል። ለፈጣሪ ወቀሳ እየሰደደ ለአገሩ መናን ይማጸናል። ጣርና ጋርን እየተነፈሰ አንደበቱ በቅጽበት እንቁጣጣሽ መስክ ላይ ሰፍሮ ውበት እያለበ እናገኘዋለን። በአንዱ ግጥም ቆዝሞ እያስቆዘመ በሌላው ደግሞ ሽለላ ይጠራል። መድብሉ ሲነበብ የሚሰጠው ስሜት በተለያዩ የጽንሰ ሐሳቦች መስክ ውስጥ የመገማሸር ያህል ነው። ቋንቋ ምን ያህል ክቡድ እንደሆነ የሙሉጌታን መድብል ስንኮመኩ መገንዘብ እንችላለን። በሰውነታችን ውስጥ ደግሞ ትልቁን የቤት ሥራ በመወጣት ቆመን እንድንሄድ ያደርገናል። ሙሉጌታ መግለጽና መግለጥን በወጉ የሚያውቅበት ሐሳቡም ቋንቋውም እኩል የሚናደፉ ገጣሚ ነው። ተባራሪ ንዝረት ይላጋራችሁ። አወይ መገንኔ አወይ እኔ መገን እንዲህ ሩቅ ነው ወይ አጥቢያና ውጋገን ይቸግራል ለካ ሀገር ይዞ ወገን መላና ባላውን አጣነው ፈልገን። መኖር ማለት እንዳጋሰስ ለብቻ መብላት እንዳልሆነ ከዚያ ይልቅ ለሌሎች መከታ መሆን እንዳለብን ያስገነዝባል። የብቻ ሩጫ አሸናፊነትን እንደማያመጣና ስኬት አልባ እንደሚያደርግ ያስረዳል። መድብሉ በቋንቋ የረቀቀና በሐሳብ የደረጀ ከመሆኑም በተጨማሪ በርዕስ አሰጣጥም የተዋጣለት ነው። እውነት ከመንበርህ የለህማ፣ ከወሎ ልጅ ውሎ፣ አክሱም የብቃት ስም፣ የጎራው ወይራ ዝየራ፣ ኩኩሉ አለ ዲበኩሉ የሚሉ ርዕሶችን መጥቀስ ይቻላል። ገና ዋናው ግጥም ሳይጀምር ርዕሶቹ የግጥም ይዘት ያላቸው ሆነው እናገኛቸዋለን። ሙሉጌታ በዚህ ልክ ረቆ ነው ግጥምን ለአንባቢ ያደረሰው። ግጥምን አስመልክቶ ይሞግታል። ሳይኖሩ ሳይነኩ ሳያጣጥሙ መግጠም ብሎ ነገር የለም ብሎ ያምናል። ገጣሚ ተጨባጭ የሆነ ነገር ለማቅረብ የኖረውን መግጠም አለበት ይልና ኪነ ጥበብ የደበዘዘው ተቆርቋሪ ስላጣ ነው በማለት አስረግጦ ይናገራል። ግጥም ለመጻፍ የተለየ ተሰጥኦ አንድ ነገር ይፈልጋል። እንባ ይፈልጋል፣ ጣር ይፈልጋል፣ ህመም ይፈልጋል። ከታመመው ጋር አብረህ የምትታመም ከሆነ
ከሚያለቅሰው ጋር አብረህ የምታረግድ ከሆነ ከሚደሰተው ጋር አብረህ የምትደሰት ከሆነ ህብረተሰቡን ህዝቡን በትክክል የምታውቀው ከሆነ ጥሩ ጸሐፊ ይወጣል ብዬ አስባለሁ። ከዚህ በዘለለ የአያሙሌ ግጥሞች ሰዋዊ ባህሪያትን የተላበሱ ናቸው። ሰው መሆን ይቀድማልና ለማመንም ለመማርም ለመስራትም የሰው ቁመናን መቀዳጀት እንዳለብን ያስተምራሉ። ክብሩን የሰው ልጅም በግጥሞቹ አክብሯል። ለሙሉጌታ ጥበብ ጸዳልና ፍቅር የስጋ ዘመዶቹ ነበሩና ኪነ ጥበብ የሚያስፈልገውን ለግመው አታውቅም ነበር። የዘፈን ግጥም ሲደርስ የመጽሐፍት አይነት ለዛ ነበራቸው። ስነ ቃልን ከሙዚቃ ጋብቶ ጥዑመ ዜማ ያላቸው ዘፈኖች ለግሶናል። ለምሳሌ ለሃና ሸንቁጤ ወዴ በላበሾ የሚል በስነ ቃል የደመቀ ዘፈን ደርሷል። ዘፈኑ ከህዝብ ስነ ቃል ላይ ተንተርሶ ወደ ራሱ መንገድ የገባ ድንቅ ሙከርታ ነው። እዚህ ውስጥ ማጀገንና ተስፋ ሰጭነት በጉልህ ተስተውለው እናዳምጣለን። ጠረንሽን ለምጄ እንደ ናርዶስ ሽቶ ሌሊቱ እንዴት ይንጋ ቀኑስ እንዴት መሽቶ ለታምራት ደስታ ድህነቱንና ደልቶ ይባላ ኮራሽ እምባ ያጣም አይኔ ባዘን በመከራሽ ለአበበ ተካ እንግዲህ ልጄን አደራ ሌላው ቢቀር ፊት አትንሱት አደራ ለብጻት ስዩም ወልዶ ማሳደጉን ሁሉም ሰው ቢያውቅበት ያፉን ማን ይሰጣል እጁ ሲርቅበት ለአበበ ተካ ከብዙ በጥቂቱ የሙሉጌታ ተስፋዬ ስራዎች ናቸው። ጋዜጠኛና ገጣሚ ቴዎድሮስ ጸጋዬ አያሙሌን እንዲህ በማለት ገልጾት ነበር። የጀንበርን ያህል አብርቶ የኩራዝም ያህል ስላልታየው እጹብ ሰው ለመናገር ስነሳ በልቤ ውስጥ ብዙ ሐሳቦች ይንጓለላሉ። ያልታየው ከብርሃኑ መብዛትና ከንጽብርቆሹ ማጥበርበር የተነሳ ነው ወይስ ከተመልካቹ የልቦና ዓይን ማጣት የሚል ጥያቄ አነሳለሁ። እንዲያ የሚበራም የሚያበራም ብዕር ባለቤት የነበረ ሰው እንደዋዛ የመረሳት አቧራ የጋረደው በእሱና በብዕሩ መርቀቅ ምክንያት ወይስ በተደራሲው ዓይነ ህሊና ላይ በተጋረደ ሞራ ምክንያት ነው የሚል ጥያቄ አለኝ። ከባለ ብርሃኑ ወይስ ከባለ ዓይኑ ያው የሚያይ ሁላ ስለማያይ ማለት ነው ይልና ዝቅ ብሎ ደግሞ እስቲ ራሳችንን እንጠይቅ፣ ስንት ባለ ጥበብ በጥበታችን ገደልን፣ በስንቱ ንቃት ላይ በመዘናጋት እንቅልፍ ወደቅንበት፣ በስንቱ ፍካት ላይ በጭካኔና ባለማወቅ ተጋደምንበት ይላል ጋዜጠኛና ገጣሚ ቴዎድሮስ ጸጋዬ። የአያሙሌ ታሪክ በክፍል 4 ይቀጥላል። በምንጭነት አዲስ አድማስ ጋዜጣን እንዲሁም አውድማ የቴሌግራም ቻናልን ተጠቅመናል። አንሰጣል